አሜን። የኔዋ የዋህ ግን ወንድምሽን እንዴት ነው የኔ እናት የኔ ሀሳቢ? እኔ ራሱ ረሳሁት እኮ ሳልነግርሽ ኢትዮጵያ ከየመን በአየር ነበር መሄድ የነበረበት እና የመን ከደረሰ በኋላ ያው ጦርነቱ እንደሚታወቀው ሆነና ጦርነት ስለነበረ በፕሌን መሄድ አልቻለም። ፕሌን ተዘጋ። ከየመን ወደ ኢትዮጵያ የሚሄደው ፕሌን ተዘጋ። ከዛ በባህር ሄደ እና በጣም ደንግጬ ነበር። ብታይ በባህር ይሄዳሉ ብሎ ነግሮኝ ጀልባ ተገልብጦ ምናምን ሰው ሞተ ሲባል ሰምቼ በቃ መዲ ቡን ብሎ ወይ ወንድሜ ተጭኖ ምናምን ብዬ ከዛ ደወለና አልተጫንኩም ገና ምናምን አለኝ። ትደነግጫለሽ ብዬ ነው የደወልኩልሽ አለኝ። እና አሁን ጅቡቲ ነው ባህርን ተሻግሯልም ዛሬ ቅድም ተሻግሬያለሁ አለኝ። ደስ ብሎኛል። አሁንማ ደህና ነኝ፣ በደንብ ተሽሎኛል። ተመስገን። አሜን። ተመስገን አምላኬ። እንኳንም ተሻለሽ የኔ ውድ እና ራስሽን ጠብቂ። እኔም በጣም ነው ደስ ያለኝ ወንድሜ ተሻግሯል ባህርን።